ክሬምሊን የሩሲያ ቤተ መንግስት ዩክሬንን የሚያካትት ባለ 3 ወገን የሰላም ንግግር እንዲደረግ የቀረበውን ሐሳብ ውድቅ አደረገ። ሩሲያ፣ ዩክሬን እና አሜሪካ የሚሳተፉበት ድርድር እንዲካሄድ የቀረበውን ሐሳብ ሩሲያ ውድቅ ማድረጓን በቅርብ ጊዜ ውስጥ ጦርነቱን ለማቆም ለሚደረገው ጥረት ትልቅ ጥርጣሬን ፈጥሯል። ዲፕሎማቶች የሰላም መንገዶችን ለመፈለግ በሚያሚ የተሰበሰቡ ቢሆንም ሩሲያ ግን በአሜሪካ መሪነት ከዩክሬን ጋር ፊት ለፊት የመቀመጥ ሐሳብ በፍጹም የማይታሰብ ነው ብላለች። ይህ የሰላም ንግግር አይደረግም የሚለው ማስተባበያ እሁድ ዕለት ከራሱ ከክሬምሊን የወጣ ነው። የሩሲያ ፕሬዝዳንት ቭላዲሚር ፑቲን የውጭ ጉዳይ ፖሊሲ አማካሪ እንደተናገሩት ምንም አይነት ከባድ ውይይት እየተካሄደ አይደለም። ይህ መግለጫ ደግሞ ዋሽንግተንን የባለ ሶስትዮሽ ድርድር ሐሳብ አቅርባለች ሲሉ ከቀናት በፊት መግለጫ ከሰጡት የዩክሬን ፕሬዝዳንት ቭላዲሚር ዘለንስኪ ንግግር ጋር በቀጥታ የሚጋጭ ነው። ይህ የቀረበው የድርድር ሐሳብ ተቀባይነት ቢያገኝ ኖሮ ባለፉት 6 ወራት ውስጥ በሞስኮና በኪየቭ መካከል የሚደረግ የመጀመሪያው ቀጥተኛ ግንኙነት ይሆን ነበር። ብዙ ዲፕሎማቶች ይህንን ግንኙነት ወሳኝ ቢሉትም በፖለቲካው ረገድ ግን እጅግ ስስ ጉዳይ እንደሆነ ይገነዘባሉ። ዘለንስኪ ራሳቸው ጥንቃቄ የተሞላበት አስተያየት የሰጡ ሲሆን ሐሳቡ ምክንያታዊ ቢሆንም እውነተኛ ውጤት ያመጣል በሚለው ላይ ግን እርግጠኛ እንዳልሆኑ ገልጸዋል። በተጨማሪም የአውሮፓ ተወካዮች በንግግሩ ላይ እንዲገኙ ሐሳብ አቅርበው የነበረ ቢሆንም ሩሲያ ግን ይህንን በጥብቅ ትቃወማለች። ሩሲያ በተደጋጋሚ እንደምትገምተው የአውሮፓውያን ጣልቃ ገብነት ድርድሩን ከመርዳት ይልቅ ያወሳስበዋል። ይህ መሰረታዊ ልዩነት ሁለቱን ወገኖች በአንድ ክፍል ውስጥ ለማነጋገር እንቅፋት ሆኖ ቀጥሏል። ዲፕሎማሲያዊ እንቅስቃሴ ትኩረትን ያደረገው በማያሚ ሲሆን ከአርብ ጀምሮ የሩሲያ፣ የዩክሬን እና የአውሮፓ ልዑካን ቡድኖች እዛ ተገኝተዋል። ንግግሩ በአሜሪካ ባለስልጣናት አማካኝነት እየተመራ ቢሆንም እስካሁን ድረስ ግን ስብሰባዎቹ ቀጥተኛ አይደሉም። እያንዳንዱ ወገን አብሮ ከመቀመጥ ይልቅ ለየብቻቸው ነው እየተነጋገሩ ያሉት። የሩሲያ መልእክተኛም የተገኘውን ውጤት ለክሬምሊን ሪፖርት ለማድረግ ወደ ሞስኮ ይመለሳል ተብሎ ይጠበቃል። ከዚያ በኋላ ክሬምሊን ቀጣዩን እርምጃ ይወስናል። የሩሲያ ባለስልጣናት አክለውም ጦርነቱን ለማቆም የቀረበውን የቅርብ ጊዜውን የአሜሪካ የሰላም ሐሳብ ገና እንዳላዩት ተናግረዋል። የዩክሬንና የሩሲያ ተወካዮች ለመጨረሻ ጊዜ ፊት ለፊት የተገናኙት ባለፈው ሐምሌ ወር በኢስታንቡል ነበር። ያ ስብሰባ እስረኞች ልውውጥ እንዲደረግ ከማስቻሉ ውጭ ሌላ የተገኘ ውጤት የለም። ሁለተኛ ዓለም ጦርነት ካበቃ በኋላ በአውሮፓ በታየው በዚህ እጅግ አስከፊ ግጭት 4ኛ ዓመቱ ሊደፍን ባለበት ወቅት በሁለቱ ወገኖች መካከል ያለው መተማመን ፈጽሞ የለም ለማለት ይቻላል። ምንም እንኳን የሩሲያና የአውሮፓ ቡድኖች በማያሚ መገኘታቸው እንደ አንድ እርምጃ ቢቆጠርም ከስብሰባው የሚጠበቀው ውጤት ግን በጣም አነስተኛ ነው። ዲፕሎማሲው ባለበት በቆመበት በዚህ ወቅት ጦርነቱ ግን ቀጥሏል። ፕሬዝዳንት ዘለንስኪ እንደገለጹት ሩሲያ ባለፈው 1 ዓመት ውስጥ ብቻ ወደ 1300 የሚጠጉ የጥቃት ድሮኖች፣ ወደ 1200 የሚጠጉ ቦምቦችን እና በርካታ ሚሳይሎችን በመተኮስ ደቡባዊ ዩክሬንን ክፉኛ መታለች። ለጊዜው ከሞስኮ የወጣ ያለው መልእክት ግልጽ ነው። ባለ 3 ወገን ንግግር የለም፣ ፈጣን መፍትሄ የለም፣ እንዲሁም ጦርነቱ በቅርቡ የሚያበቃበት ምልክት አይታይም።